ነበር የተባለ መረጃን በዚህ ሰዓት ልንገራችሁ ጠይቁኝ የነበሩና በጣም ሲወራ መዲናችን አዲስ አበባ አንጋፋዎቹ እግር ኳስ ተጫዋቾች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከበሮ፣ ጽናጽል፣ መቋሚያና ከ10 በላይ ቅዱሳት መጻሕፍትን የኢትዮጵያ አእምሯዊ ንብረት ባለስልጣን በቅጂና ተዛማጅ መብቶች ስራ አስመዝግቧል። እናም ከሚያዝያ 3 ቀን 2017 ዓ.ም ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አእምሯዊ ንብረት መሆኑን ተረጋግጧል። ከዚህ ቀደምም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ አእምሯዊ ንብረት አብይ ኮሚቴ አማካኝነት በርካታ የቤተክርስቲያን ንብረቶች ተመዝግበው እውቅና ማግኘታቸውን የመምሪያው ኃላፊ መልአከ ሰላም ዳዊት ያሬ ገልጸዋል። በዚህ ሰዓት የበርካቶች ጥያቄን የሚመልሰውን መረጃ ልስጣችሁ። በቅድሚያ ሁላችሁም እንኳን አደረሳችሁ። ሰሞነ ሕማማትና የቀናቱ ስያሜዎች ምን ይመስላሉ? አጠር አድርጌ ልንገራችሁ። ይህ ሳምንት አዳም አትብላ የተባለውን ዕፀ በለስ በልቶ የሞት ፍርድ ከተፈረደበት በኋላ ያሳለፈው 5500 የፍዳ ዘመን የሚታወስበት ነው። በዚህ ሳምንት ፍትሃት የለም፣ መስቀል መሳለም የለም። በአጠቃላይ ከክርስቶስ ልደት በኋላ የመጡት የድህነት ምልክቶችም በዚህ ሳምንት አይታሰቡም። ከሰኞ እስከ ትንሣኤ ዋዜማ ያሉትን 6ቱ የሰሞነ ሕማማት ዕለታትን ትርጉሙም ተሰጥቷቸው ይታሰባሉ። ዕለተ ሰኞ ይህ ዕለት የቤተ መቅደስ መንጻትና መርገመ በለስ የተፈጸመበት ዕለት ነው። ማክሰኞ ይህ ቀን ኢየሱስ ክርስቶስ በተናገረውና ባደረገው ላይ አይሁድ ጥያቄ ያቀረቡበት እርሱም መልስ በመስጠት ያስተማረበት ዕለት ነው። ረቡዕ ይህ ዕለት ደግሞ የአይሁድ ሊቃነ ካህናትና ጸሐፍት ፈሪሳውያን ኢየሱስ ክርስቶስን እንዴት መያዝ እንደሚችሉ ምክር የጀመሩበት ቀን ነው። ሐሙስ ደግሞ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን ለመግለጥና ለአርያነት ጸሐፍት ፈሪሳውያን የአይሁድ ካህናት መጥተው እስኪይዙ ድረስ ሲጸልይ በማደሩ ምክንያትም ጸሎተ ሐሙስ በመባል ይታወቃል። ዕለተ አርብ ደግሞ ኢየሱስ ክርስቶስ ለአዳምና ለልጆቹ ሲል በቀራንዮ መከራን ተቀብሎ አደባባይ በመስቀል ተሰቅሎ መዋሉን የሚታሰብበት ቀን ነው። በተለይም ስቅለት ወይም ስግደት በመባል ይታወቃል። ቅዳሜ ኢየሱስ ክርስቶስ በከርሰ መቃብር የዋለበት ዕለት የሚታሰብበት ቀን ነው። በድጋሚ እንኳን አደረሳችሁ እያልኩኝ በዚህ የሕማማት ወቅትም የጀመርነውን መጨረስ የኛ ግዴታ ነው የሚል መልእክት ላስተላልፍላችሁ። በማዕከላዊ ጎንደር ዞን ምስራቅ በለሳ ውስጥ የሚገኘው የሙታንሳ የማር ቅዱስ ሚካኤል አንድነት ገዳም ውስጥ ያሉ መነኮሳት አባቶች የጀመርንላቸውን ባዕት መስራት ለማጠናቀቅ አሁንም የእናንተን እገዛ እንፈልጋለን። እንደጀመርነው እንጨርሰዋለን እያልኩኝ ድጋፍ ለማድረግ እዚህ ጋር የተቀመጡትን የኢትዮጵያ ንግድ ባንክና የአቢሲኒያ ባንክ አካውንቶችን መጠቀም እንችላለን። እንዲሁም አባቶችን ለማግኘት ደግሞ ከታች የተቀመጡትን ስልክ ቁጥሮች ተጠቀሙ። መልካም ቀን። ከሰሞኑ በሶሻል ሚዲያ ላይ ቅሬታ ሲነሳበት የነበረው ይሄ ግለሰብ የአዲስ አበባ ፖሊስ አሁን ላይ በቁጥጥር ስር አውሎት ምርመራ እንደጀመረ አስታውቋል። አዲስ አበባ ፖሊስ እንዳስታወቀም ከሆነ ከኢትዮጵያውያን ባህል ሃይማኖትና ወግ ተቃራኒ የሆነ በርካታ ድርጊቶችን በማህበራዊ ሚዲያ ላይ እያሰራጨ ግለሰብን በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ አስታውቋል። አዲስ አበባ ፖሊስ እንዳስታወቀው ከሆነ ግለሰቡ ሚሊዮን ድሪባ የሚባል ሲሆን በተለያዩ ማህበራዊ ሚዲያዎች ላይ በሚለቃቸው ተንቀሳቃሽ ምስል በርካታ የማህበረሰብ ክፍሎች ቅሬታ ያነሱበት ጉዳይ ሆኗል። ፖሊስ እንዳስታወቀው ከሆነ ግለሰቦቹ ከሚያነሱት ቅሬታ ባሻገር በኢትዮጵያ የወንጀል ሕግ ጸያፍ ወይም ለመልካም ጠባይ ተቃራኒ የሆነ ድርጊት መፈጸም ወንጀል መሆኑን አስታውቋል። ሉዊስ ሱዋሬዝ አሁንም መናከሱን አላቆመም፣ ንክሻውን ቀጥሎበታል። ነገር ግን አሁን ላይ የተናከሰው የራሱን የቡድን አጋር ሱዋሬዝ የተነከሰውም ተጫዋች የራሱ የቡድን አጋር የሆነው የኢንተር ማያሚው ጆርዲ አልባ። ይህም ነገር የተፈጠረው ኢንተር ማያሚ ከኤልኤፍሲ ጋር ባደረጉት ጨዋታ ላይ ጨዋታውም ላይ ሜሲ ላይ አደገኛ ፋውል ተሰርቶ በዛ ምክንያት ተጫዋቾች ግብግብ ከፈጠሩ በኋላ እዚህም ግብግብ መሃል ጆርዲ አልባ ሱዋሬዝ ትከሻ ላይ እጁን ያሳረፈ፣ ሱዋሬዝም እጁን ትከሻው ላይ እያሳረፈው የተቃራኒ ቡድን ተጫዋች ይመስለውና ይነቅሱ። የተፈጠረውን ነገር በቪዲዮ ላሳያል።